ዘግቶ ቢሆን አልክም እንደው መለሰ ወይ ሜላት ነሽ እንዴ? ልጁን አጠባሹ ጥራጥሬ ካላላው እንቁላል ልጥል እችላለሁ። ሰላም ሰላም ውድ ተመልካቾቻችን፣ ዛሬም እንደተለመደው አዲስ ቪዲዮ ይዤላችሁ መጥቻለሁ። ዘና ፈታ እንደምትሉ ተስፋ አደርጋለሁ። ደስ የሚሉ የሳምንቱ ምርጥ ያልኩትን ቪዲዮዎችን ሰብስቤያለሁ። ከኛ ጋር ፈታ እያላችሁ እንደምትቆዩ እርግጠኛ ነኝ። እኔ ከእናንተ ጋር የምቆየው ታሬ ነኝ። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ቆዩ። ፈታ እያላችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዳረሱ ቴንክ ዩ። ስንቀጥል እስቲ አንድ ትምህርት ቤቱን እስቲ እንዲያል አቤት ፍጥነት ቪዲዮ እንደ ቪዲዮ Yes, you know it. Yeah, yes, you know it. She already know it. Yes, you know it. She know it. Video on the video. በጣም ሰይጣን ነሽ ኮኪ፣ የምሬን ነው። ምን መሆን አለበት? ፈታ ዛሬ ከእኔ የሚቀራ ምንም የለም ኮኪ። እናትን ከሆነ ስቃይሻል። ሜላትን ደግሞ ልጅነቷ ሰርቀሻል። ለዚሁ እኔ አንቺን መግደል አለብኝ። አንቺ ገና የምታሸንፉ ለዚህ እኮ ነው ሽንፈትሽን ተቀበይ የምለው። እኔ እኮ ማርቆስ እኮ ነኝ።
እኔ ያለው ማርቆስና ሜላት ቤት መሆን ራይ አይችሉም። ይህ መጨረሻሽ ኦኬ መቼም አትሞቱም። ቤተሰቦቼ ከእናንተ ጋር ቢቀር ሲጀምር ጥለውኝ ሄደዋል። ዳርም ተበትኗል በእናንተ ምክንያት። እንደቀጠለ ነው። አንተ ውሻ ይህን ነገር መጨረስ አለብን። ስማ ከአንድ 2 ደቂቃ በኋላ ደውልልን። ሰላም ብራዘር። ደህና ነኝ። እዚህ ሰፈር ነን? እዚህ ሰፈር አይደለሁም ግን ቤት ኪራይ እየፈለኩ ነው። እዚህ ሰፈር እና ስልክ አታስደውለኝ? ኦኬ ስልክ ነው በቴሌግራም ለካካ እና ስልክ አለ በራስ አትደውልም እንዴ? ባትሪ ዘግቶብኛል። ማማ ታንክ ጌሞ ባትሪ ዘግቶብኛል አላልክም እንዴ? አሁን መለሰ ምን ሆነሽ የተመለሽው? ምንድን ነው ያሰርክልኝ? ምሳ ነዋ። ምሳ ምን? ቆሎ በዋ ነዋ። እንዴ ትልቅ ቦርሳ ሳረግ ሱባኤ ምን መሰለህ? አይ በቃ ምሳ ነው። በቃ እንደዛ ምሳ ከሆነ ጭድም አድርግልኝ። ምን ያደርጋል ደግሞ ጭድ? ይሄን ሁላ ጥራጥሬ ከበላሁ እንቁላል ልጥል እችላለሁ። ምን ሆነሽ ደብቀኝ? ምን ችግር አለው? እነግርሻለሁ። ጥሩ ፍቅር ምናምን ጀምረሃል እንዴ? ያው ታውቂያለሽ አይደል? እኔ ከቤት ወደ ትምህርት ቤት ከትምህርት ቤት ወደ ቤት ነው። እኔ እንዲህ አይነት ነገር አላውቅም። ያው የቤት ልጅ መሆኔን ታውቂ የለ። ተው ልጄ ተው። እኔም እኮ ባንተ እድሜ እንዲሁ ብዬ ነበር ያለፍኩት። የምርሽን ነው? አዎ በደንብ። እና አሁን ንገረኝ። እሺ ከማን ልጀምርልሽ? ማለት ይሄ ጠፋሻል እንዴ? ማለትማ ከሰፈር ከትምህርት ቤት ከማሳጅ ቤት ከቺቺ ወይ አንዴ ደወለች። ሄሎ ሀና። ውይ ሜላት ነሽ እንዴ? ልጁን አጠባሹ? ተቃራኒ ጾታ የሚመች የሰውነት አካል ወዴት ነው አቦ? ትንታሻለሽ? ረቺክ ፈታሽ ፈትሽኝ በእናትህ በዶሪ ምንድን ነው አቦ? ብብትህን አታስመጥጠው እንዴ? በልሽ ጫማህን አውልቀው። እሱ ይቅርብሽ። ለደህንነታችን ሲባል ጫማህን ማውለጥ አለበት እኮ። ለደህንነታችን ብዬ እኮ ነው ማለት ነው። በእናትህ አውልቅ። ይሄ አሞን እንዴ? ታይ ዘግቶባታል። ገባች ዘጋ ማዘሯ ደዋለች። ማዘሯ ሰላም ነው? ኧረ የትም አልሄድኩም፣ እዚሁ ሰፈር ውስጥ ነኝ። እዚሁ ሰፈር ከጓደኛዬ ቁርስ ደርሰው ነው እንደ ማጣው በቃ ከጓደኛዬ ጋር ከለማንሽን ላገናኝ እንደውም ካብራት ሄሎ ወይ ማዘሯ አለ ሱራ ከኔ ጋር ነው። ምን ቁርስ እንዴ? ምን ቁርስ ደርሷል ኑና ብሉ እያለች ነው። ኧረ እባክህ አትልም። ስለማውቃት ነው ማዘር አትልም። እንደዚህ እንትን ነው ሰሞኑን ባለፈው የለም ከእናንተ ወደ እንትን አሟት ያዘወረት እኔን የተንካው ለዚያው ነው እንደዚያ ያለች። ኧረ እኔ ማዘሯን አውቃት የለ እንደዚህ አይነት ነገር ላይ አትጩትም። ኧረ እንትን ነው ማዘሯ ቀልድ ጀምራለች። ብታይ ሰሞኑን እቤት ፍንድቅ ነው የምታደርግ። ማዘቅ አሁንም እየቀለደች ነው ማዘሯ። እንደዚህ ቀልደኛ ጀምረ ፍንድቅ ልታይ እኔ ራሱ አሁን ስወጣ ፍንድቅ ያድርገኝ ነው የመጣሁት እንጂ ቀልዷን ነው የሚሆነው። ኧረ እንደዚህ የለም። ና እንግባ እንሂድ እንብለው።
አንድ ነገር ልንገርህ እህቴ፣ ሰሞኑን በረሃብ ምክንያት በረሃብ የተነሳ ጉንጭና ጉንጯ የለ እንደዚህ ተጣብቆ የፍቅር ግንኙነት የፈጸሙ በቃ አንተ ትብሽ እነሱስ የተባለ በረሃብ ምክንያት ይገርም ወንድሜ በረሃብ ምክንያት ከማክሳቱ የተነሳ የሲጋራ ማስታወቂያ ሊሰራ ነው ሰሞኑን። ወፍራም ወንድሜ የሲጋራ ማስታወቂያ ሊሰራ ሰሞኑን። እንደዚህ ብለኝማ አንጀቴን በልቶ አልቀርም። እንገባለን ና ብላኛለች ማለት ይደብራታል ቢቀር እራሱ። ምን ሆንክ ደግሞ ጋቢና እንደዚህ የምታለቃቅሱ? ሳልነግርህ ፋዘር በረሃብ ምክንያት ሞቷል። እንደ ፋዘር ሞቷል፣ በረሃብ ምክንያት እርቦት ሞቷል። ትገባለህ እንዴ? እኔ ማዘሯን ከሚደብራትማ እገባለሁ እንዴ? ሁሉም ነገር ነግሬህ። ኧረ እኔ አልቀርም፣ ጭራሽ ይደብራታል ማዘሯ። ክፉ ነህ አንተ በጣም ክፉ ነህ። ክፉ ነሽ፣ ባትም ክፉ ነህ። እሺ የቀፊራ ዳቦ ነው ማይዘው የምትባለውና ከዚህኛው ዳቦና ከዚህኛው ዳቦ የትኛው የሚጣፍጥ ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ስንት አይነት ትውልድ አለ ባካችሁ! አቤት አቤት አቤት! ግስላው በአየር ላይ እንዲህ እየበረረ ዳኒ ሮስት በዚህ ፊት ሰው እየፎገረ ዝናቸው ጨመረ። ፍቅር ሲዝም በአቅሙ ከሀገር ሲወጣ የስቅጥና ዘፈን ትሬንድ ሆኖ ይምጣ። ማንዬ ጮሆብን፣ ማርሻል አቅራርቶብን፣ አዶናይ ሸንቶብን፣ ዝም አልን አራብን። ጭራሽ ብሎ የስቅጥና ዘፈን አሁን አወጣብን። በዚሁ አጋጣሚ መፈመስ አለብን። ዮንዚማ እራሱ ጺሙን አጎፍሮ መላጣው ወፍሮ አሁን ተስማምቶታል የፖድካስቱ ዩሮ። አንተስ ሞቷል የተባለው መለስ እስኪመለስ ናሆሜ ፍንጭቱ እስኪገጥም ድረስ ምን ትጠብቃለህ? አንተም ፈምስ ተነስ። ፎሎ፣ ሼር፣ ሪፖስት አድርጉ እስከዛ ድረስ። አንተ ከእግር ኳስ ተጫዋቾች ከፍተኛ ተከፋይ እኮ ሜሲ ነው። ኧረ አይደለም፣ ቢያንስ ሲያርሰበን ይበልጠዋል። እንደውም ጉግል ሰርች አድርግ። ለካካ ምሳ አልበላህም እንዴ? አልበላሁም። አትስ እኔ እኮ አልበላሁም። ለምን ትከራከራለህ? ለማይደርሰን ገንዘብ እንዴት ነው ማለት? እዚህ ጋር ማለት ነገር ዝገው ፍቅር ይዞኛል አደገኛ ፍቅር ከዛ በኋላ ነይልኝ የሚሉት ዘፋኞች አንደኛውን በዚህ ጋር ረዘም የሚሉ ልጅ በዚህ ጋር ከዛ በኋላ ማለት ስንገናኝ በአካል ያለ ሳውንድ ደረቴን ያንቀጠቀጥኩ ዘፍንላታለሁ ማለት አርገ ነቅሰኝሽ ሄሎ ፍቅር ዘፈኑን እኮ እየተነቀስኩልሽ ለአንቺ ብዬ ቆዴ ላይ የተጫወኩኝ እንዴት ታደርገኛለሽ? ዝም በይ አትበልሽልኝ። እንዴ ምንድን ነው ቷቷት እሷ ነው ለማለ ሶስት ጨምርበትና ማለት በአንድ ታረጋቸዋል። ከዛ ፊት ለፊት ይርዳውን ተነቀሰኝና ማለት አላሳዝንሽም የሚለውን ላይሪክስ ወርታች ይርዱ አይደለም ዝም ብለህ ነቅሴ በቃ አላሳዝን ላይሪክስ እንዳረጋሽ እኔ ፍቅር ለምንድን ነው ግን እንደዚህ የምትገላለጭው? አይሆንም ከፍ አድርጊው። ፋሽን ነው ፋሽኑ ይቅርብሽ። እኔ ባለቤትሽ ሚሊሽን ነገር ስም እንዲ ከፍ አድርጊው ብያው። ፋሽን ነው አልፈልግም። በቃ እንደዛ ከሆነ የኔም ፋሽን ነው። አንገት ላይ እንደውሻ አረ ወንድሜ እንደምታስበው አይደለም ወንድሜ አለምንም ጥርጥር ትወዱታላችሁ። ብቻ ለፍቼበታለሁ። ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁን እንዳትረሱ። ዋ የእውነት ያምራል፣ የእውነት ያምራል። yes እኔ እዚህ ግቢ 13 ዓመት አንቺን የመሰለኝ ሰራተኛ እንደው እኔ አይቻላቅም። እንደው ደህና ልብስ ለብሰሽ እኮ ተውጭ አዲስ ሰው ቢመጣ አንቺ የቤቱ ባለቤት የጋሼ ሚስት ትዬ ደግሞ የልጆችሽ ሞግዚት እኮ ነው የምትመስለው እኮ። እንደው እኔ ጋቼ እንዳይጻጻቱ ነው የምፈራው። ቶሎ ብለሽ ከኔው ካልተጠቃለልሽ ትዬን ውበትሽን ያስተዋለች ቀን እኔ ከዚህ ግቢ ጥርግ ነው የምታረግሽ። ምን ቆንጆ ነሽ ለማለት ነው? የለ አይደለ ደግሞ ምንድነው የኮንጎ ጫማ እባክሽ
ቀይር፣ አይመጥንሽም። ይሄን ኮንጎ ቀይር የኔ ማንጎ። እኔ ቆንጆ ባለ ታኮ ገዛልሻለሁ። ይሄን ኮንጎ ግን ጣይ እባክሽ በቃ። ምን እኔን ጫማ ኮንጎ ትላለህ አንተ? ራስህ ሸበጥ አይደል እንዲያረከው? እኔ እኮ የሸበጥ እኮ ስለሚመቸኝ አየር ስለሚገባው ተንፈስ ስለሚያደርገኝ እንጂ እኔ እኮ 3 ሸራ አለኝ እኮ ተመርካቶ 300 የገዛኋቸው ዋብያለሁ። እንዳልቀያየርብሽ እንዳልዋውጥብሽ ይሄን ጫማ። ጉረኛ ጉራ አይደለም። ቆይ እንዲህ ብልሽስ ደግሞ የኔ ደሞዝ ቀን እኔና አንቺ በዘኒት ነው የምንራጨው። ይሄ ጆንሰን ባዝሊን ይባላል። እሱን ገዝቼ ህይወትሽን ነው ማቀብሬ። ዝም ብሎ ባዝሊን እንዳይመስልሽ። አንዴ የተቀባሹ እንደሆነ 6 ወር ማብረቅረቅ ነው በሱ። አንተ ይሄን ሁሉ ነገር ለኔ ታረግልኛለህ? መች በዚህ ብቻ ባበቃ። ከኔ ጋር ስትሆኝ እዚህ ግቢ ውስጥ ብቻ መርመጥመጥ አይደለም። ከኔ ጋር መሆን በቃ ለየት ይላል። ወጣ እንላለን። ይኸውልሽ የእረፍታችንን ቀን የኔንም ያንቺንም በአንድ ቀን እናደርገውና በኔ ደሞዝ ያንቺ ሳይነካ በኔ ደሞዝ ፀጉርሽን አልባሶ ትሰሪያለሽ። ከዛ አዲስ ሽፎን እገዛልሻለሁ። እሷን ትለብሻለሽ። ቅድም የገዛሁልሽ ታኮ ጫማ የለችም? እሷን አድርገሽ አድነው ግሮሰሪ እንገናኛለን። ያሻንን ስንበላ ያሻንን ስንጠጣ የሀገራችንን ዘፈን ከፍተን ስንደልቅ እንውልና ወደ ማቲያ ደግሞ ጭፈራ ቤት የሚባል አለ። በጨለማ ነው እዛ ሄደን በቃ ሃንጋውት ነው የምናደርገው። የሁሉም የሆነው ግን በእኔ ደሞዝ ነው በቃ። ኧረ አንተ የትም እንዳልወድህ። አደገኛ ዘበኛ ይወዳጃል ሙያ ካላት ሰራተኛ ይለዋል። ደግሞ እንደ ገጣሚ ያደርጋል። ወደፊት ማለት ነው አግብቼ ባረግዝ ማለት ነው በጣም ያሳፍረኛል። መንገድ ላይ የሚያቀኝ ሰው ሲያይ ቤተሰቦቼ ምናምን ምን ሰው ነው ሰው ሆነ እንኳን ደስ አለሽ አታገቢ። ጋይስ ይሄው ሻው መውጣት ፈልጓል አይደለ? ግን አሰልጥኛለሁ። እኔ በሩን ካልከፈትኩለት በቃ ማንም ቢከፍትለት አይወጣም። ይኸው ተመልከቱ። ይኸው መውጣት ፈልጓል አይደል? ይኸው ከፈተለት። ኧረ ቂቤውን አየኸው? ትምህርት ቤት የተባለውን ጉዱን አልሰማህም? አንተ ቂቤ ምንድን ነው የተባለውን አልሰማህም እንዴ? ትምህርት ቤት ምን ተባለ? ከዚህ በኋላ ከእሑድ እስከ እሑድ ነው ትምህርት የምትማረው። ከእሑድ እስከ እሑድ ነው የምትማረው። ከእሑድ እስከ እሑድ? አዎ። ማን ያለው? ሙሴ ሰለሞንና ዜና ላይ የተዘገበው። እኔ አስተማሪ ገድዬ ቢሆን እንጂ ለመንግስት አለ እንጂ ቀለሜ አይደለም ማለት ምን? እሱ እኮ እንዳይገርም ማለት ምንድን ነው? ደግፈው ለምን ባይ ምንድን ነው? እሱ እንዳይገርም ምንድን ነው? ይኸው ጠዋት 2 ሰዓት ገብተህ ማታ 12 ሰዓት ነው የምትወጣው። ማታ 12 ሰዓት ይሄ ባዳም እኮ ነው። በእኛ ሀገር ባለ አንቀበልም። ይሄ ባዳም እኮ ነው። አንቀበልም። በእኛ ከሳት ትምህርት የለም። ካለም ፔሪዱ የፑልን የፕሪስቴሽን ሌላ ባል አላውቅም። እኔ ሃይማኖተኛ አላውቅም። ሰላም አሉ ማማ። እግዚአብሔር ይመስገን። እናቴ ስትልሽ 6 ሰዓት መጠሽ ጸበል ቅመሽ መቅዴንም ይዘሻት ነይና ምሳ ብሉ ብለሻለች። እሺ እኔ እመጣለሁ። መቅዲስ ገጠር ዳለች። እኔ እመጣለሁ። የለችም? መቅዴ የለችም? በቃ መጣ። ቅድም ተሳስቼ ነው በዚህ 5 እንጀራና በዚህ ወጥ ይዘና የተባለ ምንድነው? አነ 6 ሰዓት ጸበል ቅመሱ ነው የምትለው ነበር? አረ የለም፣ የምን ጸበል ቅመሱ ነው? በዚህ ወጥና በዚህ 5 እንጀራ ነው የተባለ። የለኝም። ድሮም እናንተን ሰው ብዬ ሳምን ነው ነገር ያቀረው። ምን ትበላለሁ? 5 እንጀራ ያለች አንተ ውጣ ነው ምንድን ውጣ። እሺ መድኃኒዓለም አባቴ ሽማግሌ ናዝሞ ነው የወጣ። እሺ ፊስታሊሽ ነው እንዴ? ነው እንዴ? እኔ እኮ ስራ በስራ ሸነግማር። ኧረ ሻሻው ዛሬ በብቻ እንደልክ ፈጣሪ ያሰጥቶታል ነው። ኧረ አሽናግሌ ማይ አታ ዛሬማ በብቻን እንዳልገባ በቃ ፈጣሪ ይልክ እኔንስ ረጉር መሰራ። እንደው የሚገርም እኮ ነው። የስልኬን ሽፋን እኮ ነው የወሰደው። ስልኬን ሊወስድ እኮ ነበር። ይሄ ምንድን ነው? አንተ ሌባ እንትን እኮ ነው ፍራንክ ላረግህ እኮ ነው። አዲስ ተጀምሮ የለ ታዲያ ልትወስደኝ አይደለም። ለምሳሌ አሁንም ፍራንክ ሊያደርግህ ምንድን ነው? አረገ ያሽባ በቃ አሁን እኮ ባልበላ አፍ የከተማ ልጅ ነኝ። ጨፈንፈን
አቦቶ ለሚያመጣ ይሆን ያምጣ ምን እንደተረቀደ ወስደው እንደ ስልክ አሞት ነው እንጂ በጣም ከባድ ነው። ምን ያመመው ውሸት ከሰማ ያመዋል። ውሸት ከሰማ ያመዋል። አሞት ደግሞ ሌላ ከባድ ውሸት ከሰማ ይሞታል። ውሸት ከሰማ ይሞታል። አሁን ይሞታል። በቃ ምን አይነት በሽታ እንደመጣብን ደግሞ ውሸት ከሰማ ይሞታል። አዎ በራሱ ጊዜ ነው የሚለቀው። እኛ ምን አገባን? እንሂድ በቃ አርሰናል ቻምፒዮንስ ሊግ ሲበላ እንሂድ። ኢንሻአላህ ሞተ እስቲ ያናት ፍቅር ነው። ሌላ थैंक यू भैया चलो बाबू ከዛራ ውድ ተመልካቾቻችን ለዛሬ ያስኩላችሁ ቤስት የሆኑ የሳምንቱ ምርጥ ቲክቶኮች የሚያስቁ ቪዲዮዎችን ይዤላችሁ የመጣሁት ይህንን ይመስሉ ነበረ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ጀምሩ። በጣም አመሰግናለሁ እስካሁን ስለቆያችሁ። ለዛሬ ያስኩላችሁን ጨርሻለሁ። እንዳትረሱ ላይክ እያደረጋችሁ ለሌሎችም ሼር አድርጉልኝ። አመሰግናለሁ። ቴንክ ዩ